በጣም ደስ ብሎኛል። በእግዚአብሔር ያደረገው ነገሮች በዚህ አይቀጥልም። እኔ ብዙ ነገር አለኝ። ለኔ መጀመሪያ ጊዜ ነው እኔ ሚዲያ የቀርበው፣ ግን ከዚህ በኋላ ይቀጥላለሁ ማለት ጌታ በእኔ በየቀኑ ይሰራል። እግዚአብሔር ቃል እንደምናገር ማለዳ ማለዳ አዲስ ነው ታማኝቱ ብዙ ስለ እግዚአብሔር ዛሬም አዲስ ነገር አለ ለእናንተም ስላለኝ እንጸልያለን። እግዚአብሔር የምናገረው በየቀኑ መጸለይ ፈልጋለሁ፣ መናገር ፈልጋለሁ። በተለይ በዋትስአፕ በተለይ ቲክቶክ ላይ ከዚህ በኋላ አገለግላለሁ። ስለ ቸርች ያለውን ቦታን በቪዲዮ ጽፋለሁ፣ መልእክትን አስቀምጣለሁ፣ ስልክ አስቀምጣለሁ። ያለን ቦታ አሁን ለኮየና ያለን ከዚህ በኋላ በየሀገር ይዘን ለመጸለይ ወንጌል መስራት ብዙ ወጣቶች ይፈልጋለሁ፣ ብዙ አባቶች ይፈልጋለሁ፣ የሚጸልዩ ሰዎችን ይፈልጋለሁ። በጣም ትልቁ ነገር በዚህ ምድር ላይ የሚጸልይ ሰው ትልቅ ሰው ነው። ሌላ ነገር ሳይሆን የሚጸልይ ሰው አንደኛ ለራሱም ለአገሩም ለዓለም መፍትሄ ያመጣልና እንጸልያለን። ለመጸለይ ይፈልጋለሁ። ኑ እንጸልይ። በዚህ ኮዬ ከተማ ላይ ያለው ቸርቾችን አብረን መጸለይ ጋብዛችኋለሁ። ይሄ መልእክት በየቀኑን በቲክቶክ ላይ በዋትስአፕ ላይ መላክ ፈልጋለሁ። ተባርኩልኝ። በዚህ ይቀጥላል። ዘመናችሁ የተባረከ ይሁን። እወዳችኋለሁ።